አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንደምታዩት እዚህ ጋር ዶሮ መንዲ በዚህ መልኩ ሰርቼ ጨርሻለሁ። ቪዲዮውን አይታችሁ እስከ መጨረሻው አስተያየታችሁን አስቀምጡልኝ። አመሰግናለሁ። ተመልካቾቼ እዚህ ጋር ድስት ላይ ዘይት ጨመርኩኝ። ከዛ ሄል፣ ቆንዶ በርበሬ፣ ቁርንፍድና እነዚህ ግባት ጨመርኩኝ። ከዛ ሽንኩርቴን ጨምራለሁ። የምሰራው መንዲ ዶሮ ያው በቤት ውስጥ የምንሰራው ነው ማለት ነው። አብራችሁ እስከ መጨረሻው። እዚህ ጋር ሽንኩርታችን ጨመርን። በዚህ መልኩ በረጃጅም የተከተፍኩት ማለት ነው። ያው በኋላ ምንም አገልግሎት ስለሌለው ማለት ነው። ዶሮውን የሆነ የዶሮውን ጣዕም ለማምጣት ያህል ነው እንጂ ምንም አይነት አንጠቀመውም ማለት ነው። እኔ ስሰራው እንደዚህ ነው። እንግዲህ አብራችሁ እስከ መጨረሻ እዚህ ጋር ሽንኩርታችን ለትንሽ ደቂቃ ካበሰለን በኋላ ነጭ ሽንኩርትና ዝንጅብል ጨምራለሁ። ተመልካቾቼ እዚህ ጋር ትንሽ ነጭ ሽንኩርት ካበሰልኩት በኋላ የመንዲ ቅመም ጨመርኩኝ። የዶሮ እና ደግሞ የደንበላል ሶስቱን ቅመም ብቻ ነው የምጨምረው። ከሞን ካላችሁ ትንሽ መጨመርም ይቻላል። የሰላም ሽታ። ከዛ እዚህ ጋር ያዘጋጀሁት ዶሮ ከነ ምናምን ነው የሚጨምረው። አራት ዶሮ ነው መቀቀል ፈለኩኝ፣ ግን ድስቴን በጣም ትንሽ ሆነችብኝ ማለት ነው። እኔ ግን ተለቅ ያለ ድስት ነበር ፈለኩት። በዛ ላይ የዶሮ ሳይዝ በጣም ትንንሽ ናቸው። እስኪ የሚጨርስልኝ ከሆነ አንደኛውንም ጨምረዋለሁ። ተመልካቾቼ እንደምንም ያው አራት ዶሮ ጨመርኩኝና ከዛ ውሃንም ጨመርኩት ከላይ እንግዲህ ትንሽ እየበሰለ እንዴት አድርጌ እንደማደባልቀው የምናየው ይሆናል። አሁን ጨው ብቻ ነው የጨመርኩትና ጨው ጨምሬ ከድኛ በስለዋለሁ ቢያንስ ለ30 ደቂቃ ማለት ነው። እዚህ ጋር ዶሮ እያበሰልኩት ነው እንደምታዩት። እንግዲህ አራታቸውም በዚህ ድስት ተስማምተው እየበሰሉ ነው እንደምታዩት። ድስቱ ጠቦት ነበር ግን ቢሆንም እኔ እንደምንም ደራረብኩት ማለት ነው። ያው ለቤት ስለሆነ የሆነውን ቢሆን በዚህ መልኩ አበስለዋለሁ። ከዚህ ውጪ ሌላ ተለቅ ያለ ድስት ስለሌለኝ ነው። ተመልካቾቼ እዚህ ጋር የመንዲውን ሩዝ የግል ነው የምቀቅለው። እዚህ ጋር እንደምታዩት በርከት ያሉ ቅመሞችን ጨመርኩኝ። ሄልና ቆንዶ በርበሬ፣ ቁርንፍድ እነዚህ ሶስት ግብአቶች ነው ጨምረው እና ቀረፋ ማድረግ ይቻላል፣ ግን እኔ ስለማልፈልገው ነው። እዚህ ጋር እነዚህን ግብአት ከጨመርን በኋላ ቀጣይ ሽንኩርት እንጨምራለሁ። አብራችሁ ነው ተመልካቾቼ። እዚህ ጋር ሽንኩርታችን ጨመርን።
እንግዶች ይሄ እንግዲህ እንደምታዩት በዚህ መልኩ ሽንኩርቱን ከበሰለ በኋላ እዚህ ጋር ያዘጋጀሁት ነጭ ሽንኩርትና ዝንጅብል እጨምራለሁ። ከትንሽ ደቂቃ እናዋለሁ። ሽንኩርትና ነጭ ሽንኩርቱን በዚህ መልኩ ለትንሽ ደቂቃ ካበሰልኩኝ በኋላ አሁን ቅመም ልጨምር ነው ማለት ነው። ሩዙን ከመጨመሬ በፊት ጥንጥዬ ቅመም ጨምራለሁ። እንደምታዩት እዚህ ጋር አንድ ቅመም ብቻ ነው የጨመርኩት። ሌላ ቅመም ስለማያስፈልገው ነው። አንድ የመንዲ ቅመም ብቻ ነው የጨመርኩት። ተመልካቾቼ እዚህ ጋር ሩዙን ሊያበስልኝ የሚችል ያው መጠኑን ለክቼ በዚህ መልኩ ውሃ ጨመርኩኝ። ከዛ ጨው ጨመርኩኝ ማለት ነው። መንዲ ስለሆነ የተያያዘ ወይም ደግሞ እንደ መጅቡስ የቦካ ነገር መሆን የለበትም እና አብራችሁን እስከ መጨረሻው በቂ ውሃ ጨምሬያለሁ። ውሃው እስኪፈላ ድረስ ጠብቄ ከዛ ወደ ቀጣይ ግብአታችን ተመልካቾቼ እዚህ ጋር ያው የጨመርኩትን ውሃ ሲፈላ በዚህ መልኩ ሩዙን ጨመርኩኝ። ተመልካቾቼ እንደምታዩት ሩዛችን በዚህ መልኩ እየበሰለ ነው። ምንም አይነት ውሃ ከዚህ በኋላ የምጨምረው ነገር የለም። ይህንን ከድኜ ነው የማበስለው ማለት ነው። በእንፋሎቱ ብቻ ይበስላል። የተያያዘ መሆን ስለሌለበት በቂ ነው ብዬ ነው የጨመርኩት ውሃውን ማለት ነው። እንደምታዩት ግን አሁን እየጨረሰ ይመስላል። ውድ ተመልካቾቼ እዚህ ጋር እንደምታዩት ዶሮውን ሁለት ቦታ ከፍዬ በዚህ መልኩ ደርድሬዋለሁኝ ማለት ነው። እዚህ ጋር ከለር አዘጋጅቻለሁ። ውስጥ በኩል ቀብቼ ካገላበጥኩኝ በኋላ ነው ለመቅረጽ የመጣሁት እና እዚህ ጋር ከለር እያደረኩኝ ነው። ግን እኔ የምጠቀመው ቢጫውን የሩዙን ከለር ነው፣ የምግብ ከለር ማለት ነው። ከዛ በኋላ ቆንጆ ከለር ነው የሚመጣው መጨረሻ ላይ ማሳያችሁ ይሆናል። ከፍሮን ውስጥ ሳወጣው ጨርሼ ቀብቼ ቃጠላችኋል። እንደምታዩት ጨርሼ ቀባብቼ ጨረስኩኝ ማለት ነው። እንደምታይ ዶሮውን ምንም አይነት ቆዳውን አልተላላጠብኝም። እዚች ጋር ብቻ አንድ ዶሮ እና ምንም አይደለም። እንግዲህ 4 ዶሮ በአንድ ድስት ተቀቅላለሁ ብዬ ነው እንደዚህ የሆነው እና መጨረሻ ላይ ፍሮን ውስጥ ጨምሬ ሳወጣው ማሳያችሁ ይሆናል። ይሄን ይመስላል። ውድ ተመልካቾቼ እንደምታዩት ሩዙን በዚህ መልኩ የተያያዘ ሳይሆን እንደዚህ ብትን ያለ ነው መሆን ያለበትና በስሏል። እና አሁን ደግሞ ወደ ጭሱ ልንገባ ነው። የመንዲ ዋናው ስራ ጭሱ ጋር ስለሆነ እዚህ ጋር ከሰል አዘጋጀሁኝ። አዌ በደንብ አልገባ ማለት እንግዲህ ከዛ ደግሞ እዚህ ጋር ዘይት ከላይ ጨምራለሁ እንደዚህ ማለት ነው። ከዛ ክዳኑን ከድነዋለሁ። ተመልካቾቼ እንደምታዩት እዚህ ጋር ሮዛችን እየጨመርን ነው። የሚበላበት እቃ ላይ እያደረኩ እንደምታዩት በጣም የተያያዘ ምናምን አይደለም። ያው ገና ከድስት እያወጣሁት ስለሆነ ነው እንጂ
ጨርሼ መጨረሻ ላይ የምቀርጸላችሁ ይሆናልና አሁን ያው ጨርሼ እቃ ውስጥ መጨመር ስላለብኝ አንድ እጅ ስለማይመቸኝ መልካቾቼ፣ እዚህ ጋር እንደምታዩት ዶሮ ከፍሮን ውስጥ ካወጣሁኝ በኋላ ይሄን ይመስላል እና ሁለት እቃ የሚበላበት እቃ ላይ ስለምጨምር ነው እንደዚህ በዛ ያለው እና ይሄን ይመስላል። መጨረሻ እቃው ላይ ጨምሬ ምናምን ምን እንደሚመስል አሳያችኋለሁ። አብራችሁን ስለሆናችሁ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንደምታዩት እዚህ ጋር ዶሮ መንዲ በዚህ መልኩ ሰርቼ ጨርሻለሁ። ቪዲዮውን አይታችሁ እስከ መጨረሻው አስተያየታችሁን አስቀምጡልኝ። አመሰግናለሁ። እንደምታዩት መጨረሻው ይሄን ይመስላል። የሚበላበት እቃ ላይ ጨምሬዋለሁ። ግማሹ በሌላኛው ሳህን፣ ግማሹ ደግሞ እዚህ ጋር አድርጌዋለሁ እና ይሄን ይመስላል መጨረሻውን። አብራችሁን ስለነበራችሁ አመሰግናለሁ። ቪዲዮውን ላይክ አድርጉ፣ ሼር አድርጉልኝ። አመሰግናለሁ።